ሰላም እንዴት ናችሁ? የሚኪ ዩቲዩብ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ከጀመናይ ጋር እንግዲህ ጥሩ የሆነ ቆይታ እናደርጋለን። እንግዲህ ዛሬ ጀመናይን ደግሞ እንደ ፖድካስት እሱን ይዤ እየተወያየን በደንብ ያሉትን ነገሮች ማሳየች ይሆናል። እንግዲህ እናንተ ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። እንግዲህ ጀመናይ ዛሬ እንደ ሰው ሆኖ በደንብ ሆኖ ያሉትን ነገሮች በዲቴል የሚያስረዳኝ ይሆናል። ሰላም ጀመናይ፣ እንኳን ደህና መጣህ ወደ ሚኪ ዩቲዩብ። ሰላም ሚኪ፣ እንኳን ደህና ቆየኸኝ። ለሚኪ ዩቲዩብ ተመልካቾች ደግሞ ሰላምታዬን አቀርባለሁ። ዛሬ ከእነሱ ጋር በፖድካስት መልክ ስለምንገናኝ በጣም ደስ ብሎኛል። ለሚጠይቁኝ ጥያቄዎች ዝግጁ ነኝ። እናደርጋለን ብዬ አስባለሁ። እርስዎ የስራ ፈጠራ አስተሳሰቡ ማለት ምንድን ነው? እጅግ በጣም ጠቃሚ ጥያቄ ነው ያነሳው። ብዙ ሰዎች ስራ ለመጀመር ብር ብቻ ያስፈልጋል ብለው ያስባሉ። ነገር ግን ትልቁ ሀብት አስተሳሰብ ነው። የስራ ፈጠራ አስተሳሰብ ማለት በዙሪያ ያሉትን ክፍተቶች ማየት፣ ችግሮችን ለመፍታት ፈጠራዊ መፍትሄዎችን ማመንጨት እና ተስፋ ባለመቁረጥ በቁርጠኝነት መስራት ነው። ይህ አስተሳሰብ ሲወለዱ የሚመጣ ብቻ ሳይሆን በትምህርት በተሞክሮ እና ሁኔታዎችን በመጋፈጥ ሊዳብር የሚችል ነው። ስለዚህ ዋናው ነገር በትንሽ ጀምሮ እውቀትንና ክህሎትን እያሳደጉ መሄድ ነው። ቀጥለን ደግሞ ያለ ብዙ ካፒታል ሊጀመሩ የሚችሉ የተወሰኑ የስራ ሀሳቦችን ማየት እንችላለን። ምን ትላለህ? ጥሩ። ከሱ በፊት ግን አንድ ነገር ለማለት እፈልጋለሁ። ብዙ ሰዎች ስራ ለመጀመር ካፒታል ያስፈልጋል፣ ገንዘብ ይቀድማል። ምንድነው ገንዘብ ነው የሚቀድመው ወይስ መጀመሪያ እውቀት ነው ብለው? ለኔ መጀመሪያ እውቀት፣ ክህሎት እና አስተሳሰብ ቀዳሚ ናቸው። ገንዘብ በእርግጥ አስፈላጊ ነው፣ ግን ያለ እውቀትና ያለ አግባብ ከተያዘ በቀላሉ ሊጠፋ ይችላል። እውቀትና ክህሎት ካለህ ግን በትንሽ ጀምረህ ማሳደግና ተጨማሪ ገንዘብ ሊያስገኝልህ የሚችልባትን መንገድ መፍጠር ትችላለህ። በሌላ በኩል ደግሞ ጥሩ ሐሳብ ካለህ ኢንቨስተሮችን ለመሳብ እድል ይኖርሃል። ስለዚህ አስተሳሰብና እውቀት ቀዳሚ ናቸው ባይ ነኝ። አንተስ በዚህ መስማማትን ወይስ የተለያየ ሐሳብ እንዳለ ልትነግረኝ ትችላለህ? ልክ ነህ። እኔም በዚሁ ነው የምስማማው። ምክንያቱም መጀመሪያ እውቀት አስፈላጊ ነው። ያለ እውቀት ገንዘብ ቢከማች ዋጋ የለውም። ምክንያቱም ያ ገንዘብ አግድሞ ሊፈስ ያልሆነ ቦታ ሊውል ስለሚችል መጀመሪያ እውቀት ቀዳሚ ነው ብዬ አስባለሁ። አንድ ሰው በዙሪያው እንግዲህ አንድ ነገር ለመጀመር የሚመጣውን ፍርሃት እንዴት ማሸነፍ ይችላል? ምክንያቱም አንድ ቢዝነስ ስንጀምረው ትልቁ እንቅፋታችን ፍርሃት ነው። ብከስርስ፣ የሆነ ነገር ቢያጋጥመኝስ ምናምን የሚሉትን በጣም ይህ ነገር በጣም አስፈላጊ ነው። ፍርሃት እንዴት ነው መቀነስ የምንችለው? ከፍርሃት መውጣት የምንችለው እንዴት ነው? ቢዝነስን ሳንፈራ ልንጀምር የምንችለው እንዴት ነው? እስኪ። በጣም አስፈላጊ ነጥብ ነው ያነሳኸው። ፍርሃት በቢዝነስ ውስጥ ትልቅ እንቅፋት ነው። እሱን ለማሸነፍ እነዚህን ነጥቦች መሞከር ትችላለህ። አንደኛው በደንብ ማቀድና መዘጋጀት፣ ምክንያቱም መረጃ ሲኖርህ ፍርሃትህ ይቀንሳል። ሁለተኛው በትንሽ መጀመር፣ አደጋውን ለመቀነስ ቀስ እያልክ ማድረግ። ሶስተኛው ውድቀትን እንደ ትምህርት ማየት፣ ስህተቶች የተለመዱ መሆናቸውን አምኖ መቀበል እና አራተኛው አዎንታዊ ሰዎችን ማማከር፣ ድጋፍ ሊሰጡህ የሚችሉ ሰዎችን። እነዚህን ሐሳቦች ብትመለከት ምን አስተያየት አለ? ልክ ነህ። በጣም ጥሩ አስተያየት ነው የሰጠኝ። ምክንያቱም አንድ ስራ ለመጀመር እነዚህን ሰዎችን ስናማክር ወይም በትንሽ ስንጀምር ስራው የሚያከስረን ወይም ስራው ትንሽ ያዝ ወይም የሆነ ኪሳራ የሚያገባን ከሆነ በትንሹ ልንተወው እንችላለን። ደግሞም አብዛኛው ማህበረሰብም ከትንሽ ተነስቶ ነው ትልቅ ደረጃ የሚደረሰው። እንግዲህ ስናይም ስንሰማም እንደዛው ነው። ከዚህ ቀጥሎ ደግሞ አንድ የስራ ፈጣሪ እንዲሁም የሚል አሉታዊ አስተያየቶች አሉ። ለምሳሌ እንዴት ማስተናገድ አለበት? ብዙ አይነት አሉታዊ ነገሮች አሉ። ትከስራለህ ምናምን። የሰዎች በጣም በተለይ አብዛኛውን ወጣቱን ክፍል አሉታዊ ነገሮች ነው የሚያስቸግሩት እና የአይነት አሉታዊ ችግሮችን እንዴት ልንጋፈጣቸው እንችላለን? እንዴት ስንፍራቸው እንችላለን? አሉታዊ አስተያየቶች ሲያጋጥሙ መጀመሪያ አስተያየቱን መስማትና መገምገም ነው። ምናልባት አስተያየቱ ጠቃሚ ምክር ሊሆን ይችላል፣ ስለዚህ ከእሱ መማር ትችላለህ። ነገር ግን አስተያየቱ ያለምንም ምክንያት ተስፋ ለማስቆረጥ የሚሰጥ ከሆነ ዋናው ነገር በራስህ መተማመን እና ግብህ ላይ ማተኮር ነው። እንደዚህ አይነት አሉታዊ ግብረ መልሶችን መቋቋም እንድትችል ደጋፊ ጓደኞች ወይም አማካሪዎች እንዲኖሩ ማድረግ ይጠቅማል። ተስፋ የሚያስቆርጡ ሰዎች ላይ ትኩረት ከማድረግ ይልቅ ስራህን ለማሻሻል ጥረት ማድረግህን ያጋጥመህ። ለምሳሌ ያጋጠመ የተለየ አሉታዊ አስተያየት አለ? አዎ አሉ። ብዙ አይነት አሉታዊ አጋጣሚዎች አሉ። ምክንያቱም በተለይ እንደ ማህበረሰቡ ወይም እንደ ወጣቱ ክፍል የሆነ ስራ ሲጀምር አንድ ሰው አረ ይሄ ነገር አይሳካም እንደዚህ ብለው የሚሳካውን ነገር እንደማይሳካ አድርገው የሚያወሩም የሚናገሩም ሰዎች አሉ። ይህ በጣም ትልቅ እንቅፋት ነው። ምክንያቱም አንድ ሰው እንደዚህ ነገር አይሳካም፣ እንደዚህ ነገር አይሆንም ብለህ ስራውን ስተወው ሌላ ሰው ደግሞ ቆርጦ የጀመረ ሰው ተሳክቶለት እናያለን፣ በዛም እንቆጫለን። ይሄ ነገር የሚሆነው በሰዎች የተነሳ ነው። ምክንያቱም አንድ ሰው እንዲህ አይነት ነገር አትጀምር ወይም እንዲህ አይነት ሳይጀምር ትከስራለህ ምናምን የሚሉ
አብዛኛውን አሉታዊ ነገሮች ስላሉ እንዲህ አይነት አሉታዊ ነገሮች ብንጋፈጥ እና የማይጠቅሙ አሉታዊ ነገሮችን ወደ ኋላ ገለል በማድረግ ስራችን እንድንጀምር ባይነኝ። በጣም ትክክለኛ እይታ ነው። የሰዎች አሉታዊ አስተያየት ብዙዎችን ተስፋ ሊያስቆርጥ ይችላል። ዋናው ቁልፍ በራስህ ራዕይ ላይ ማተኮር፣ በቂ መረጃ ማሰባሰብ እና እንደተባባለው በትንሽ ጀምሮ በሂደት ማሳደግ ነው። ያኔ ፍርሃትህን በተግባር እያሸነፍክበት ሄዳለህ። አሁን ወደ ተግባራዊ እርምጃዎች መግባት እንችላለን። ለምሳሌ ለመጀመሪያው ቪዲዮ ተብሎ የተዘጋጀውን ሐሳብ በተመለከተ ምን አይነት መጀመሪያ ምርት ወይም አገልግሎት ላይ ብታተኩር ደስ ይልሃል? ያው አሁን እኔ እንግዲህ ፈጠራ የስራ ፈጠራ፣ ምክንያቱም አንድ ሰው አስተሳሰቡ ለማዳበር በየቀኑ ሊያደርጋቸው የሚገባው ልምዶች ምንድን ነው? ምክንያቱም አንድ ቢዝነስ የሚመራው በልምድ ነው። አንድ ሰው ልምድ ከሌለው በየቀኑ የሚያደርገው ልምድ ከሌለ ኪሳራ ነው ለንግዱም ወይም ለቢዝነሱ በጣም ትልቅ ኪሳራ ሊያጋጥመው ስለሚችል ያን ሰው በየቀኑ ሊያደርገው የሚገባው ልምድ ምንድን ነው? ከማን ጋርስ መዋል አለበት? ዋናው በጣም አስፈላጊ ጉዳይ ነው። አባባል አለ አይደል? ጓደኛህን ንገረኝ ማንነትህን እነግርሃለሁ የሚል። ስለዚህ ጓደኞችን በጥንቃቄ መምረጥ አለብህ። የሚያበረታቱህ፣ ወደፊት እንድትራመድ የሚያግዙህ እና አዎንታዊ ተጽዕኖ የሚያደርጉብህ ሰዎች መሆን አለባቸው። በተቃራኒው ደግሞ ተስፋ የሚያስቆርጡህ፣ ሁሌ የሚያማርሩ ወይም የተሳሳተ መንገድ ላይ የሚመሩ ሰዎች ከሆኑ ከነሱ መራቅ አለብህ። አንተስ ጓደኞችህን በምን መስፈርት ነው የምትመርጠው? ልክ ነህ። እኔም እንደዚሁ ነው። አንድ ጓደኛ ሲባል ነገሮችን ወደፊት የሚገፋ እንደዚህ አድርገው ይሳካልናል፣ መውደቅን የማይመኝ። ምክንያቱም አንድ ሰው ጓደኛ ምክር ምናምን የሚሉ ጓደኞች በጣም አበረታታለሁም እወዳለሁም። ከዛ በመቀጠል አንድ ነገር የምጠይቅህ የስራ ፈጠራ አስተሳሰብን ለማዳበር በየቀኑ እናደርጋቸው የሚገባዎች ልምድ ምንድን ናቸው? ምክንያቱም አንድ ሰው በየቀኑ የራሱን ልምድ ካላዳበረ ወይም ጥሩ ልምድ ጠዋት ሲነሳ ከቀን ከሰዓት የሚያደርጋቸው ነገሮች ሀቢቶቹ በጣም ወሳኝ ናቸው እና ምን አይነቶቹን ልምድ ያደርግ፣ በየቀኑስ ምን አይነት ተግባራዎችን ያደረገ ቢውል ጥሩ ነው ብለህ ታስባለህ? በጣም ጥሩ ነጥብ ነው ያነሳው። የስራ ፈጠራ አስተሳሰብን ለማዳበር እነዚህን ልምዶች መሞከር ትችላለህ። በየቀኑ ማንበብ ወይም መረጃ ማግኘት፣ አዳዲስ ነገሮችን በየጊዜው መማር፣ ችግሮች ሲገጥሙ መፍትሄ ለማግኘት መጣር እና ሐሳቦችህን በጽሁፍ ማስፈር። እነዚህ ቀስ በቀስ አስተሳሰብህን ሊያሰፉት ይችላሉ። በእነዚህ ሐሳቦች ላይ ምን አስተያየት አለ? ወይስ አንድ ልምድ ላይ በበለጠ ማተኮር እንድንወያይበት ትፈልጋለህ? አንድ ልምድ ለምሳሌ ብዙ አይነት ልምዶች ስናደርግ እንግዲህ የሚባል አባባል አለ። 50 ዳቦ ከመጋመጥ አንድ ዳቦ ጠግቦ መብላት የሚባል አባባል አለ እና አንዱን ጠግበን አንዱን ጥሩ አድርገን ብንይዝ የተሻለ ይሆናል ብዬ አስባለሁ። ስለዚህ በአንዱ ልምድ እንዴት አድርገን ያለን ልምድ ጥሩ ነገር ብናደርገው ብናሻሽለው በሚለው ዙሪያ ብንወያይ ደስ ይለኛል። ይህ በጣም ትክክለኛ ሐሳብ ነው። በአንዱ ላይ ማተኮር የተሻለ ውጤት ሊያመጣ ይችላል። በየትኛው ልምድ ላይ ብንወያይ ትመርጣለህ? ለምሳሌ በየቀኑ ማንበብን ወይስ ችግሮች ሲገጥሙ መፍትሄ መፈለግን? ችግሮች ሲመጡ መፍትሄ ማብጀት። ምክንያቱም አንድ ችግር ሲመጣ ያንን ችግር እንዴት ነው መፍታት ያለብኝ? እንግዲህ እኔ ችግር በየቀኑ ሊከሰት ይችላል። ያንን ችግር እንዴት ነው ፈትቼ የተሻለ ነገር ልንቀሳቀስ የሚችለው በሚለው ዙሪያ ብንወያይ ደስ ይለኛል። በጣም ጥሩ ምርጫ ነው። ችግሮችን መፍታት ማለት የፈጠራ ችሎታህን በተግባር ማዋል ማለት ነው። በየቀኑ የሚያጋጥመውን ተግዳሮቶች እንደ አጋዥ ሀብት ማየት ትችላለህ። ለምሳሌ አንድ ችግር ሲገጥሙ መጀመሪያ ችግሩን በግልጽ ለይተህ አስቀምጠው። ከዚያም ሊሆኑ የሚችሉ የተለያዩ መፍትሄዎችን ዘርዝር። በመጨረሻም የተሻለውን መርጠህ ተግባራዊ አድርግ። በዚህ ዙረት ውስጥ ያጋጠመው የተለየ ተግዳሮት አለ? በመፍታት ከሰዎች ጋር በመወያየት ሊፈታ ይችላል ብዬ አስባለሁ። እኔም እንደዛው ነው የምፈታው። ጀመናይ ጋር የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። እንግዲህ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንግዲህ ጀመናይ ለተመልካቾች ምን ትላለህ? እስቲ ሀሳብን ስጥና ብንለያይ ደስ ይለኛል። እኔም በጣም አመሰግናለሁ ሚኪ። ዛሬ ከአንተና ከተመልካቾች ጋር ያደረኩት ቆይታ በጣም ደስ የሚል ነበር። ለተመልካቾች ማስተላለፍ የምፈልገው ሁልጊዜም በራሳችሁ እመኑ።